በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዳንሰኛው መነኩሴ በ14ኛው መቶ ክፍለ ዘመን በንጉሥ ሉዊስ ዘመነ መንግሥት በየከተማው እየዞረ የሰርከስ ትርኢት በማቅረብ የሚተዳደር በርናባስ የተባለ አንድ ሰው ነበረ። በርናባስ የሰርከስ ሙያውን እጅግ በጣም የሚወደው ቢሆንም ለኑሮ የሚያበቃውን ያህል ገንዘብ ግን የሚገኝበት ሥራ አልነበረም። በርናባስ ፈሪሃ እግዚአብሔር የነበረውና ድንግል ማርያምን ከልቡ የሚወድ ክርስቲያን ነበረ። ወደ ቤተ ክርስቲያንም ሲሄድ ሳያስታጉል በስዕለ ማርያም ፊት በጉልበቱ ተንበርክኮ እመቤቴ ሆይ እግዚአብሔር በእኔ ላይ ደስ እስኪሰኝ ድረስ በሕይወት ጠብቂኝ፣ በሞትኩ ጊዜ የገነትን ደስታ አገኛለሁና እያለ ይማጸናት ነበር። የሰርከስ ትርኢቱን በሚያቀርብበት አንድ ቀን ከምንኩስና ሕይወት የሚበልጥ ቅዱስ አጠራር የለም የሚል የአንድ መነኩሴን ምክር ሰምቶ በቀረው ዘመን ሁሉ እግዚአብሔርን ደስ ለማሰኘትና እመቤታችንን ለማመስገን ዓለምን ትቶ ወደ ገዳም ገባ። ገዳሙም የእመቤታችንን በዓል በታላቅ ድምቀት የሚከበርበት ቅዱስ ስፍራ ነበር። በገዳሙ ውስጥ ያሉ መነኮሳትም እግዚአብሔር በሰጣቸው የግጥም፣ የስዕል፣ የዝማሬ፣ የጽሑፍ ጸጋ እየተፎካከሩ እመቤታችንን ሲያገለግሉ፣ በርናባስ ግን እንደ ሌሎቹ መነኮሳት የሚያገለግልበት ጸጋ ስለሌለው ያዝን ነበር። በተለይም ለእመቤታችን ያለውን ፍቅር የሚገልጥበት ጥበብ እንደሌለው እያሰበ እናቴ እመቤቴ ድንግል ማርያም ሆይ እኔ ወዳጅሽ እንዴት እንደምወድሽና እንዴት እንደማመሰግንሽ የምገልጽበት ምንም መክሊት የለኝም እያለ በገዳሙ የአትክልት ስፍራ እየተደበቀ ያለቅስ ነበር። አንድ ቀን አመሻሽ ላይ መነኮሳቱ ስለ አንድ ደገኛ አባት ሲነጋገሩ በርናባስ ተቀምጦ ያዳምጥ ነበር። መነኮሳቱ ሲናገሩለት የነበረው ደገኛ አባት ጸሎተ ማርያምን ከመድገም በቀር ምንም ማንበብ የማይችልና ዕውቀት የሌለው በመሆኑ በመነኮሳቱ የተናቀ፣ ከሞተ በኋላ ግን ማርያም የሚለው ስም ስለተጻፈባቸው 5 የላቲን ፊደላት ክብር 5 የጽጌረዳ አበቦች ከአፉ ስለወጡለት በዚህም ቅድስናው ስለተገለጠ ቅዱስ አባት ነበር የሚነጋገሩት። በርናባስ የዚህን ቅዱስ አባት ታሪክ ካዳመጠ በኋላ ሕይወቱ ተቀየረ። እግዚአብሔርን የሚያገለግልበት ለድንግል ማርያምም በደስታ የሚያቀርበውን ስጦታ አገኘ። ዕለት ዕለትም ብቻውን ተደብቆ ወደ ቤተ መቅደስ እየሄደ ለረጅም ሰዓታት ይህንን ምስጋናውን እያቀረበ ይመለስ ነበር። ማኅበረ መነኮሳቱ ታዲያ በተለያዩ የኪነ ጥበብ ሥራዎች ብዙ ጊዜያቸውን በሚያሳልፉበት ሰዓት የበርናባስ በመካከላቸው አለመገኘትና ብቸኝነቱ ያሳሰባቸው የገዳሙ አበምኔት በርናባስ ወደ ቤተ መቅደስ እየሄደ ምን እንደሚሠራ ለመከታተል ወሰኑ። ታዲያ አንድ ቀን በርናባስ በቤተ መቅደስ ውስጥ ብቻውን ሳለ የገዳሙ አበምኔት ከ2 አሃው መነኮሳት ጋር ሆነው በበሩ መወርወሪያ ውስጥ ባለው ቀዳዳ ይመለከቱት ጀመር። አባታችን በርናባስ ምን እንደሚሠራ መመልከት አለ። ከኛ ተደብቆ ምንድን ነው? እውነት ብላችኋል አባቶቼ፣ የሚሠራውን እንመልከት። በርናባስም በቅድስት ድንግል ማርያም ስዕል ፊት ተንበርክኮ እመቤቴ ወላዲተ አምላክ ድንግል ማርያም ሆይ ከምወደው የሰርከስ ሙያና በፍቅርሽ ከሚቃጠለው ልቤ በቀር ታላቅ ጸሎት የለኝምና ይህንን ሰርከስ መበያ አድርገሽ ወስደሽ በልጅሽ ፊት የተወደደ መሥዋዕት አድርገሽ አቅርቢልኝ። ከሰርከስ በቀር ማቀው ምስጋናም ጸሎትም የለም። ስለዚህ ሰርከስ አቀርባለሁ። ይህንን መባ አድርገሽ ተቀበይኝ እምዬ አለና ጭንቅላቱን ወለሉ ላይ እግሩንም በአየር በማድረግ 6 የመዳብ ኳሶችና 12 ቢላዎችን እየወረወረ ይቀልብ ጀመር። ይህንን ትዕይንት ሲመለከቱ የነበሩት የገዳሙ አበምኔትና 2 አሃው መነኮሳት የበርናባስ ዓለማዊ ግብር በእግዚአብሔር ቤተ መቅደስ ሲፈጸም ማየትን መታገስ አልቻሉምና በርናባስን ከመቅደሱ አስወጥተው ለመቅጣት
የቤተ መቅደሱን በር በኃይል ከፍተው ሲገቡ በርናባስ ከድካሙ የተነሳ ራሱን ስቶ የቤተ መቅደሱ የእብነ በረድ ወለል ላይ ወድቆ ነበር። መነኮሳቱ በርናባስን ከወደቀበት ወለል ለማንሳትና ይዘውት ለመውጣት ሲጠጉ ሰርከሱን ሲያቀርብላት ከነበረችው ስዕለ ማርያም የሚያስደንቅ ብርሃን ወጣ። በስዕሉም አምሳል እመቤታችን ተገልጣ በርናባስ ወደ ወደቀበት ወለል በመውረድ ከወደቀበት አንስታ በእቅፉ አስቀመጠችው። በሰማያዊ ካባዋም የፊቱን ላብ ትጠርግለት ነበር። መነኮሳቱም መናገር እስኪሳናቸው ድረስ ደነገጡ። በርናባስ ቅዱስና የእግዚአብሔር ሰው እንደነበር ተመልክተው ባደረጉት ሥራ ተጸጸቱ። አበምኔቱም በእብነ በረዱ ወለል ላይ ተደፍተው ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና ሲሉ አብሯቸው የነበሩ መነኮሳትም አሜን እያሉ ሰገዱ። መዝሙረ ዳዊት መዝሙር 50 አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ። ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። አንተን ብቻ በደልሁ፣ በፊትህም ክፋትን አደረግሁ። በነገርህም ትጸድቅ ዘንድ በፍርድህም ታሸንፍ ትሆን ዘንድ። እነሆ በአመፃ ተጸነሱ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድ፣ የማይታይ ስውር ጥበብን አስታወቅከኝ። በኢሶብ ርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ። ሐሴትንና ደስታን አሰማኝ፣ የሰበርሃቸውም አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከእኔ ላይ አትውሰድብኝ። የማዳንህን ደስታ ስጠኝ፣ በእሽታም መንፈስ ደግፈኝ። ለሕግ ተላላፊዎች መንገድህን አስተምራቸው ዘንድ፣ ኃጢአተኛዎችም ወደ አንተ መልሳቸው ዘንድ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ፣ አንደበቴም በአንተ ጽድቅ ትደሰታለች። አቤቱ ከንፈሮቼን ክፈት፣ አፌም ምስጋናህን ያወራል። መሥዋዕትህን ብትወድስ በሰጠው ነበር፣ የሚቃጠለውን መሥዋዕት ደስ አያሰኝህም። የእግዚአብሔር መሥዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። አቤቱ በውዴታ ጽዮንን አሰማምራት፣ የኢየሩሳሌምም ቅጽሮች ይታነጹ። የጽድቁን መሥዋዕት መባውንም የሚቃጠለውንም መሥዋዕት በወደድክ ጊዜ ያን ጊዜ በመሠዊያዬ ላይ ፍሪዳዎችን ይሰዋሉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።